የምሬን ነበር። የተወራ ነገር ደግሞ እውነት አለማውራን እሷ ብትሰማ በጣም ነው የሚያስጠላው። አሁን ይህን ነገር እሷ ብትሰማ ምናልባት እዚህ ጋር ኖራ ቢሆን ኖሮ ምን አይነት ነገር ሊሰማት እንደሚችል አስቡ። እንደዚህ አይነት ነገሮችማ ማሰብ መቻል አለባችሁ። ገብቷቸዋል። ስለተባለ ብቻ ዝም ብሎ እሱ ራሱ ማሰብ አለበት እንጂ የምር አንቺ ታዲያ ሌላ ቦታ ስለተባለ ማለት የለብሽም። እዚህ ጋር አሁን እሷ ኖራ ይሄን ነገር ብትሰማ ምን አይነት ስሜት ነው የሚሰማት? እስኪ አንቺ አስቢ። በአንቺ ቦታ ሆነሽ አንቺ በእሷ ቦታ ሆነሽ አስቢ። ትክክል ነው አንቺ የተናገርሽበት መንገድ። እኛ እኮ ሁላችንም ወልደናል። የወለድንም ነን ያልወለድም አሉ። በእርግጥ ግን እኔ ያወራሁበት መንገድ ትክክል አይሆንም። ግን እኮ እያስተካከል ነው። አዎ እሱ የሚያለችው እንዲያስተካከል ማድረግ ነው ያለበት እሱ። ይሄን ነገር ቃላት ከማውጣት ደግሞ መፍትሄ መስጠት ነው የሚበልጠው። አንድ ነገር ልጅ ነው ለእንትን ማለት አለበት። ለልጅ ተብሎ ብር መሸቀል የለበትም። እናት መሰደብ የለባትም። ከምንም በላይ ትልቅ ነገር እናት ናት። እናት ክብር ማግኘት አለባት። ገብቶ ካላለች አጋራልሻለሁ። ሀይሌ ስሜትሽን አጋራልሻለሁ። ቢስራትን አስገባት እዩ። እሺ አስገባታለሁ። እሺ አይዋ እና እሷም አማርኛ ችግር ነው ገባ። እንደዛ አትበይ ማአሬ፣ እንደዛ አትበይ። እሺ ግን በቃ እሱ በመጠኑ እንደ እናት እንደ ሚስቱ እንደ ድሮ ላይፍ ብዙ ላይፍ እንዳሳየ ሰው ሪስፔክት ይስጣት። ምንድነው እንደዚህ ያለ? እውነት በጣም ይደብራል። አደጋገሉ ለራሱ ጠፋች ብሎ ራሱ ብዙ ነገር ተናገራት። እሷን እንደ መጥፎ ሴት ምንም ነገር የዋህ እንደሆነች እኛ የድሮ አመጣጧን አይተን ነው የምንከተላት እንጂ እንደሱ እኮ ቢሆን ኦዲየንስ አሳጥቷታል። እውነት በጣም ጨካኝ ነው። አበጋዝ ኧረ አበጋዝ ነው የምለው። ምነው ሸዋ እዩ ወይ ሰላም አነ እኮ ብዙ ባለማሰባ ደህና ነሽ? ብዙ አማርኛ አይችልም ግን እናገራለሁ። ደህና ነኝ። በፈለግሽ ቋንቋ አውሪ፣ እንሰማሻለን። ችግር የለን። ሀያት ያለችው ትክክል ነው፣ ውሸት አይደለም። እዚህ የምናገራ ደግሞ ምንም ችግር የለብም። ምክንያቱ ሩታ መስማት አለባት። በልጃ ቀይ መስመር አለባት። በልጃ የመፀ መልስ መሰጥ አለባት። በልጃ መሸቀል የለባትም። ልጃ የዶላር ገቢ መሆን የለበትም። እሳ ስነ ስርዓት ማዝ አለባት። እንፈልጋለን እንደዚህ መስማት እሳ ማለት ነው። በልጅ ቀልድ የለም። ሌላ ነው። በክብራ ችግር የለም። በክብራ ሸቅላለ ሸቅሎ አለ እሱ። በልጃ ግን ቀይ መስመር ነው። ቀይ መስመር ነው በልጃ። በቃ እንደዚህ የሚባል ንግግር የለም። እነሱ ውሽማ ደግፎ ስማ፣ እነሱ ውሽማ ደግፎ ለሱ አባቱ ደግፎ ልጁ እንደዚህ እየደረግ እያሉ ገስት ተሰቅሎ እሱ መልስ አይሰጥም። ከሱ መልስ አይንፈልግም። እሳ ግን በልጃ ቀይ መስመር በቃ ቀይ መስመር ማዝ አለባት። ስነ ስርዓት በስርዓት ልክ ነሽ። ግን ቢሆንም እናት አንድ ወላድ ልጅሽ እንደዚህ እየተባለ ነው ስትባል ስሜቱ በሰዓቱ ተረጋግታ ለማሰብ አቅሙ አይኖራትም ነው። ማሪ አዳምጪ። በሰው ላይ ለመፍረድ መጀመሪያ በሰው ላይ ለመፍረድ የሆነ ቦታ ለመድረስ ግዴታኛ መረጋጋት አለበት። ስሜታዊ ሆነን አንዳንዴ የምንናገራቸው ቃላቶች ሰውን ሊጎዱ ይችላሉ። ገባሽ ማለት እዚህ መመሳሰል የሚባል ነገር የለም። እሳ ልጃ ነው። ልጃ ደግሞ ብዙ መስዋዕት ከፍላለች። 9 ወር ሙሉ በዘይ እረፍቲ አንድ ቀን ቪዲዮ ለመስራት ቁጭ ብላ አይታቅም። አንድ ቀን 30 ዩቱብ እየዞረት አንድ ቀን ቁጭ ብላ አይታቅም። ልጅ ነው። ከልጅ በላይ ምንም የለም። ለልጃ ደግሞ ቀይ መስመር አለባት። በቃ ሌላ ነው። አያገባንም። ሌላ ተቀብለንሻል። እናመሰግናለን። በጣም አሪፍ ሀሳብ ነው። እናመሰግንሻለን። እና እስኪ አሁን ማናት ግጥም የሩታ ግጥም ልገጥም ብለሽ የተሰቀልሽ ግጠም ይማሪ ሌላውን ነገር